ጤና ይስጥልኝ አድማጮቼ እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ። ጌታቸው ከተማ ነኝ። ከዚህ በፊት ስለ ሆቴል እና ኮመን ፊቸርስ ኦፍ ሆቴሎችን የተወሰነ ኤክስፕሌን ለማድረግ ሞክሬያለሁ። ሜቢ በቀጣይ ታይፕ ኦር ክላሲፊኬሽን ኦፍ ሆቴሎችን ለማየት እንሞክራለን ማለት ነው። ስለዚህ ሆቴሎችን በምን መልኩ ልንከፍላቸው እንችላለን የሚለው እሱን ዛሬ እናያለን ማለት ነው። So classification of hotels based on their location አንደኛው ከሎኬሽን አንፃር እናየዋለን። ሁለተኛው ከታርጌት ማርኬት ከክሊያንት አንፃር የምናየው ይሆናል። ሶስተኛ ከኦነርሺፕ አንፃር፣ አራተኛ ከሌንግዝ ኦፍ ስቴይ እናያለን። በአምስተኛ ደረጃ በሌቭል ኦፍ ሰርቪስ፣ ስድስት ሜቢ በሳይዝ፣ ሰባተኛ በስታር ሬቲንግ፣ ስምንት በሄሪቴጅ ወይንም በቲም እናያቸዋለን። ሜቢ ሌሎችን ሊኖሩ ይችላሉ ማለት ነው። በዋነኛ ደረጃ በእነዚህ ፖይንቶች ዙሪያ ሆቴሎችን ከፋፍለን ለማየት እንሞክራለን ማለት ነው። ያው ስላይዴ አጭር ሊሆን ይችላል። ብዙ ነገሮችን ኤክስፕሌን ለማድረግ እሞክራለሁኝ። ሙሉ ስላይዱን ለምትፈልጉ ቴሌግራም ቻናሌ ላይ ለቅላችኋለሁ። እዛ ላይ በደንብ የተሰራ ፓወርፖይንት ይኖራል። እዛ ገብታችሁ ማግኘት ትችላላችሁ ማለት ነው። በመጀመሪያ በሎኬሽን ሆቴሎችን ከፍለን ለማየት እንሞክራለን ማለት ነው። እንግዲህ ሎኬሽን ብለን ስንል ካሉበት ቦታ አንፃር ማለት ነው። ሜቢ የመጀመሪያው ሲቲ ሴንተር ሆቴል ሊኖር ይችላል ወይንም ዳውንታውን ሆቴሎች ይኖራሉ ማለት ነው። if a hotel is situated in the center of the city ከሆነ we call it downtown or city center hotels ብለን እንላቸዋለን ማለት ነው። at the center of the city. At the center of the city ብዬ ስል does not mean geographical center or the midpoint of the city ማለት አይደለም። እንግዲህ የሚገኙበት at the center of the city ነው ብዬ ስል ከምን አንፃር ነው? ሜቢ ሆቴሎቹ የሚገኙበት አካባቢ ሾፒንግ ኤሪያ፣ ቢዝነስ ሴንተር፣ ፐብሊክ ኦፊሶች፣ ሲኒማዎች ያሉበት አካባቢዎች ከሆነ ይህንን ሆቴል ሲቲ ሆቴል ወይንም ሲቲ ሴንተር ሆቴል ወይም ዳውንታውን ሆቴል ብለን እንላቸዋለን ማለት ነው። sometimes also we call it commercial ሆቴሎችን ብለን እንወስዳቸዋለን ማለት ነው። ስለዚህ ያው በእኛ ሀገር ኮንቴክስት እነዚህን እናንተ ታሳቢ አድርጋችሁ ማየት ትችላላችሁ ማለት ነው። ሁለተኛው ሰብ አርባን ሆቴልስ ናቸው። ሰብ አርባን ሆቴልስ when we say urban፣ ስለዚህ አርባን አለ፣ ሜቢ አነስተኛ ከተማዎች ይኖራሉ ማለት ነው። ሰብ አርባን ሆቴልስ if you go out of the city፣ ለምሳሌ አዲስ አበባ እንውሰድና ከአዲስ አበባ ወጣ ብንል ደብረ ዘይትን ልትወስዱ ትችላላችሁ፣ አዳማ ልንወስድ እንችላለን፣ ሌሎች ከተሞችን ልንወስድ እንችላለን ማለት ነው። እዛ አካባቢ ላይ ያሉ ሆቴሎች we call it ሰብ አርባን ሆቴልስ ብለን እንላቸዋለን ማለት ነው። እነዚህ ከሲቲ ሴንተር ሆቴሎች ከከተማ ወጣ ያሉ ናቸው ማለት ነው። ስለዚህ ከሬት አንፃር ብናወዳድራቸው room rates are moderate ማለት ነው when we compare to the city center hotels ማለት ነው. They are preferred by budget travelers or by budget guests ማለት ነው። እነሱ በደንብ ሊመርጡት ይችላሉ ማለት ነው። ሌላኛው በሰበርባን እንከፍለዋለን ማለት ነው። በሶስተኛ ደረጃ ሪዞርት ብለን የምንላቸው በዛ ማየት እንችላለን። if you go away from the city and if you want to enjoy quiet and pollution free environment
እነዚህን የምናገኝበት ቦታዎች ይኖራሉ ማለት ነው። ሶ እነዚህም እንደ ሰበርባን ሆቴሎች ከከተማ ወጣ ያሉ ናቸው። ራቅ ብለን ልንሄድባቸው የምንችላቸው ይሆናሉ ማለት ነው። ሶ ሪዞርቶች ብዬ ስል ወይንም ሄልዝ ሴንተር ብለን የምንላቸው ማውንቴን፣ ሂል፣ ቢች አካባቢ፣ ሪቨር አካባቢ የሚገኙ ናቸው ማለት ነው። እነዚህ ሆቴሎች ለምሳሌ ደብረ ዘይትን ወይንም ቢሾፍቱን ብትወስዱ እዛ ብዙ ሪዞርቶች አሉ። ለምሳሌ ሊሳቅ አለ፣ ኩሪፍቱ ዋተር ፓርክ አለ፣ አሻም አለ፣ አዱላላ፣ ባቡጋያ፣ ሌሎችም ሳላይሽ የተለያዩ ሪዞርቶች ይኖራሉ ማለት ነው። ሶ ይሄን ሪዞርቶች ብለን ስንል እንግዲህ ብዙውን ጊዜ አሁን ከከተማ ሰው ወጣ የሚለው ሜቢ አርብ ቀን ጀምሮ ነው። ስለዚህ አርብ፣ ቅዳሜ፣ እሁድ ድረስ ዋጋቸውን ስናይ የተወሰነ ይጨምራል ከሌላው ቀን ማለት ነው። ሶ ሬትስ አር ሞደሬትሊ ሃይ ኦን ዊኬንድ ማለት ነው። ስለዚህ ዊኬንድ ላይ በዋጋ ደረጃ የተወሰነ ጭማሪ ሊያሳዩ ይችላሉ ማለት ነው። ሌላኛው ሞቴልስ ብለን የምንለው ነው። እንግዲህ ሞቴልስ የሚለው ሁለት ነገሮችን ይዛል። ሞተር እና ፕላስ ሆቴል የሚል ነገሮችን ይዛል። ሞተር አለ ፕላስ ሆቴልስ። ስለዚህ they are usually situated near or on a highway ማለት ነው። ስለዚህ እነዚህ ሞተር ብለን የምንላቸው አብዛኞቹ ጊዜ ሹፌሮች ናቸው የኛ ከስተመሮች ማለት ነው። ሶ ይሄ ሞቴል የሚባለው መንገድ ዳር ከዋና መንገዶች አካባቢ የሚገኝ የሆቴል አይነት ዊኮሊት ሞቴል ብለን እንለዋለን ማለት ነው። ሶ አብዛኛው ጊዜ ከስተመሮችን ስናይ ያው ሹፌሮች ናቸው ብያቸዋለሁ። ስለዚህ ኦቨርናይት አኮሞዴሽን ነው የሚኖረው ማለት ነው። ሜቢ ዛሬ ይመጣሉ ያድራሉ፣ ነገ ትራቭል አድርገው ወደ ሌላ ቦታ ሊሄዱ ይችላሉ ማለት ነው። ሶ እዚህ ሆቴል ላይ ስንመጣ there must be sufficient or ample parking space መኖር መቻል አለበት። ያው እንግዲህ ሞተር ፕላስ ሆቴል ነው ያልኳችሁ። ስለዚህ አብዛኞቹ መኪና ይዘው ሊመጡ የሚችሉ ሰዎች ናቸው ማለት ነው። ስለዚህ በቂ የመኪና ማቆሚያ ቦታ ሊኖር ግድ ነው ማለት ነው። ሞቴል ብለን ስንል ይህንን ነገር ማሟላት አለበት። ሜቢ አዲስ አበባ ላይ ሀያት ሆስፒታል ከቦሌ ወደ መገናኛ ስትሄዱ ሀያት ሆስፒታል ሳትደርሱ በግራ በኩል ሜቢ ኤርፖርት ሞቴል የሚል አለ ማለት ነው። ያንን እንደ ምሳሌ መውሰድ እንችላለን ማለት ነው። ሌላኛው ሮቴል ነው። ሮቴል ብለን ደግሞ ስንል አሁንም ሮቴት እና ሆቴል የሚል ነገሮችን ይይዛል። ሮቴት ፕላስ ሆቴል። ስለዚህ ከሁለቱ ቃል የተወሰደው አርኦ የሚለው ሮቴት የሚለውን እዛ ሆቴል ከሚለው ከመጨረሻ ላይ ካሉት ቲኤል ተወስዷል ማለት ነው። ስለዚህ እነዚህ ሆቴሎች ላይክ ባስ ላይ ሊሆን ይችላል፣ ትሬን ላይ ሊሆን ይችላል። ይህንን ፋሲሊቲ የአልጋ የምግብ ፋሲሊቲዎችን የሚሰጡ ከሆነ ሮቴልስ ብለን እንላቸዋለን ማለት ነው። ሜቢ እንደ ኢትዮጵያ ኮንቴክስት እኔ እስከማውቀው ድረስ በዚህ ደረጃ የለም ማለት ነው። ሌላው ፍሎቴል ነው። እንግዲህ አሁንም እዚህ ጋር ስናየው ሁለት ፍሎት የሚል ነገር አለው እና ሆቴል የሚል ሶ ፍሎት ሆቴልስ ብለን የምንላቸው የተለያዩ ጀልባዎች ላይ መርከቦች ላይ የሚገኙ የሆቴል አይነት ነው ማለት ነው። ስለዚህ እንግዲህ ሰዎች ጀልባ ላይ ሆነው መርከብ ላይ ሆነው የአልጋ የምግብ የመጠጥ አገልግሎቶችን ሊያገኙ ይችላሉ። ይሄንን ሆቴል ፍሎቴልስ ብለን እንለዋለን ማለት ነው። ሌላኛው ኤርፖርት ሆቴልስ ነው። እንግዲህ ኤርፖርት ሆቴሎች ብለን ስንል as the names implies these hotels are located near to an airport ማለት ነው። ስለዚህ ኤርፖርት ሆቴል ስለምንላቸው ኤርፖርት አካባቢ የሚገኙ ሆቴሎች ኤርፖርት ሆቴሎች ብለን እንላቸዋለን። ሶ ኤርፖርት ሆቴሎች ላይ ስንሄድ እንግዲህ አብዛኞቹ እንግዶች ሜቢ ትራንዚት እንግዶች ሊሆኑ ይችላሉ። ስለዚህ ቆይታቸው ብዙ ረጅም ላይሆን ይችላል።
አጭር ጊዜ ቆይተው ኔክስት ፍላይታቸው ሲኖር ወደ ሌላ ቦታ ሊሄዱ ይችላሉ ማለት ነው። ሶ እንዲህ አይነት ሆቴሎች ዊ ኮል ኢት ኤርፖርት ሆቴልስ እንላቸዋለን። ሶ እንደ ኢትዮጵያ ብንመጣ ያው ኤርፖርቱም ኦልሞስት ከተማው መሀል ላይ ያለ ነው። ስለዚህ ቦሌ አካባቢ ያሉ ሆቴሎችን አን ኤርፖርት መውሰድ እንችላለን ማለት ነው። ሌላኛው ፎረስት ሆቴልስ አለን። እንግዲህ ፎረስት ሆቴል ብዬ ስል ወይንም ሎጆችን መውሰድ እንችላለን። እነዚህ ፎረስት አካባቢ የሚገኙ ሆቴሎች ለምሳሌ አርባ ምንጭ ፓራዳይዝ ሎጅ አሁን ብንወስድ እንግዲህ ፓራዳይዝ ሎጅ ከሱ በመቀጠል ሜቢ ሄዳችሁ ሊሆን ይችላል ፎረስቱ አለ ማለት ነው። ስለዚህ እዛ አካባቢ የሚገኙ ፎረስት አካባቢ የሚገኙ ሆቴሎችን ነው ዊ ኮል ኢት ፎረስት ሆቴልስ ብለን የምንላቸው ማለት ነው። ስለዚህ ቤዝድ ኦን ሎኬሽን እንግዲህ ሌሎችም ሊኖሩ ይችላሉ። እኔ ለማሳየት የሞከርኩት እነዚህን ነው ማለት ነው። የመጀመሪያው ሲቲ ሴንተር ወይም ዳውንታውን ሆቴል፣ ሰበርባን ሆቴልስ፣ ሪዞርት፣ ሞቴልስ፣ ሮቴል፣ ፍሎቴል፣ ኤርፖርት እና ፎረስት ሆቴሎች ናቸው ማለት ነው። በመቀጠል ቤዝድ ኦን ደ ታርጌት ማርኬት እስቲ ከከስተመሮቻችን አንጻር በታርጌት ማርኬት እንግዲህ ታርጌት ማርኬት ብዬ ስል ሆቴልስ ፎከስድ ኦን ሰም ፓርቲኩላር ኢንትረስት ኦፍ ደ ታርጌት ማርኬት ማለት ነው። እንግዲህ የሆኑ ሰዎችን ምን አድርጌ ታርጌት አድርጌ ነው ስራችንን የምንሰራው ማለት ነው። ሜቢ ቤዝድ ኦን ታርጌት ማርኬት ስናይ አንደኛው ካዚኖ ሊሆን ይችላል። So when we say casino is designed for the people having interest in gambling activities ማለት ነው። በዋነኛ ደረጃ ካዚኖ ብለን ስንል ሰዎች ለጋምብሊንግ አክቲቪቲዎችን ብለው ሊመጡ ይችላሉ ማለት ነው። ስለዚህ እንግዲህ ዋነኛው ጋምብሊንግ አክቲቪቲ ቢሆንም እንግዲህ እዛ ቦታ ላይ ሲመጡ የተለያዩ መዝናኛዎች ኢንጆይ የሚያደርጉባቸው ነገሮች ሊኖሩ ይችላሉ። የተለያየ ሊሆን ይችላል። እነሱ እንዳለ ሆኖ ግን የምግብና የመጠጥ አገልግሎቱ ሰከንደሪ ፓርት ነው የሚሆነው ማለት ነው። እንደዚህ አይነት ሆቴሎች ካዚኖ ሆቴልስ ብለን እንላቸዋለን ማለት ነው። ሌላኛው ኮሜርሻል ኦር ቢዝነስ ሆቴሎች የምንላቸው አሉ። እንግዲህ the names indicate ቢዝነስ ነው አይደለ? So they designed for businessmen ማለት ነው and normally found in the center of the city ማለት ነው። ብዙም ጊዜ ከተማ መሃል የሚገኙ ሆቴሎች ናቸው ሊሆኑ የሚችሉት እንግዲህ። ስለዚህ ቢዝነስ ከስተመሮች ሲሆኑ they need high speed ኢንተርኔት ሊፈልጉ ይችላሉ፣ ሚቲንግ ሩሞች ሊፈልጉ ይችላሉ፣ ኮንፈረንስ ሩም ሊፈልጉ ይችላሉ፣ ቦርድ ሩሞች ሊፈልጉ ይችላሉ፣ ሴክሬታሪ ሊፈልጉ ይችላሉ ማለት ነው። ስለዚህ ፎር ኮሜርሻል ኦር ቢዝነስ ሆቴሎች ብለን የምንላቸው የዚህ አይነቶቹ ናቸው ማለት ነው። በመቀጠል ኮንፈረንስ ሆቴልስ ነው። እንግዲህ ኮንፈረንስ ብዬ ስል እንግዲህ ሰዎች ይመጣሉ። ሲመጡ ፎር ኮመን ኢንትረስት ነው ማለት ነው ኤንድ ፓርቲሲፔት ኢን ዲስከሲንግ ኦር ሊስኒንግ ቱ ኦብቴን ኢንፎርሜሽን ማለት ነው። እንግዲህ ሰዎች እዛ ቦታ ላይ ሲሄዱ ተሰብስበው ዲስከስ ሊያደርጉ የሆነ ነገር ሊያዳምጡ ይችላሉ ማለት ነው። ስለዚህ ኮንፈረንስ ሆቴሎች ብለን ስንል መያዝ ያለባቸው ደግሞ ይኖራሉ። ያው ሜቢ የተለያዩ ፕሮጀክተር ስክሪኖች፣ ኮምፒውተሮች፣ ፍሊፕ ቻርቶች፣ ዋይት ቦርዶችንም ሊይዝ ይችላል ማለት ነው። እንዲህ አይነት ሆቴል ዊ ኮል ኢት ኮንፈረንስ ሆቴል ብለን እንለዋለን። ያው ስፔሻሊ ዲዛይን የሚደረገው ለኮንፈረንስ ነው እንጂ የአልጋ የአኮሞዴሽን አገልግሎት የፉድ ኤንድ ቤቨሬጅ ሰርቪስ አገልግሎቶቹ የሉም ማለት አይደለም ማለት ነው። የዚህ አይነት ሆቴሎችን ነው ዊ ኮል ኢት ኮንፈረንስ ሆቴልስ ብለን የምንላቸው ማለት ነው። ሌላው ኢዝ ግሪን ኦር ኢኮ ፍሬንድሊ ሆቴሎች ናቸው። እንግዲህ
ኢኮ-ፍሬንድሊ ብዬስን ፍሬንድሊ ኢንቫይሮንመንት መኖር መቻል አለበት ማለት ነው። እንግዲህ ፍሬንድሊ ኢንቫይሮንመንት ብዬስል ከኢነርጂ ኤፊሽንሲ አንጻር ልናይ እንችላለን፣ ከዌስት ሪዳክሽን አንጻር ልናይ እንችላለን፣ ዋተር ሪሳይክል ከማድረግ አንጻር አንድ ሆቴል እነዚህ ነገሮችን ተጠቅሞ ለምሳሌ ሶላር ኢነርጂ ሊጠቀም ይችላል። ኤሌክትሪሲቲ ሚኒማይዝ ለማድረግ የተጠቀመበትን ውሃ ሜቢ አጣርቶ ሪሳይክል የማድረግ ስራዎችን እንዲህ የሚሰሩ ሆቴሎች ካሉ we call it green or eco-friendly hotels ብለን እንላቸዋለን ማለት ነው። So the aim is to minimize the impact on the natural environment ማለት ነው። እንግዲህ ኢንቫይሮንመንቱ ላይ መጥፎ ተጽዕኖ እንዳይኖረው የማድረግ ስራዎችን ይሰራሉ ማለት ነው። ስለዚህ በታርጌት ማርኬት በእነዚህ ከፋፍለን ማየት እንችላለን። ሌላው ቢቢ ነው። እንግዲህ ቤድ ኤንድ ብሬክፋስት ያላቸው ሆቴሎች አሉ። እንግዲህ እነዚህ ሆቴሎች አነስ ያሉ ነው ብዙን ጊዜ ሊሆኑ የሚችሉት። አንዳንዴ ኦነሮችም እዛው ሊኖሩ ሊያድሩም ይችላሉ ማለት ነው። እንግዲህ ካልጋ ጋራ የቁርስ አገልግሎት አብሮ ይሰጣል ማለት ነው። So when we see the tariff or the rates are low ማለት ነው። አብዛኛው ጊዜ ቢቢ እንደዚህ የሚሰጥባቸው ቦታዎች አነስ ያሉም ስለሚሆኑ ከዋጋ አንፃር ሎው ነው። ስለዚህ these types of hotel are suitable for budget travelers ማለት ነው። እንግዲህ ለበጀት ከስተመሮች ተመራጭነት ይኖረዋል ማለት ነው። ቼን ሆቴል ምንድነው የሚለውን እንግዲህ ቼን ሆቴልስ ብለን ስንላቸው so these hotels opening branches ማለት ነው። branches of a hotel under the same name at different locations ማለት ነው። ለምሳሌ ሸራተንን ብንወስድ ሱዳን ቢሄድ ሸራተን ላገኝ እችላለሁ። አሜሪካ ቢሄድ ሸራተን ላገኝ እችላለሁ። ዱባይ ቢሄድ ሸራተን ላገኝ እችላለሁ ማለት ነው። በሱ ስም የተከፈቱ የተለያዩ ዓለማቶች ላይ ሆቴሉ ሊኖር ይችላል ማለት ነው። እንግዲህ ስለ ቼን ስናወራ authorizing someone else who already has a property to use your brand names ማለት ነው and to sell unique products and services with your company trademark እንግዲህ ያ መሆን መቻል አለበት ማለት ነው። እንግዲህ ፍራንቻይዝ ፊም ይኖራል። ለምሳሌ ግልጽ እንዲሆንላችሁ ኢትዮጵያ ውስጥ ለምሳሌ ካልዲስን እንውሰድ። ስለዚህ አንድ ሰው ካልዲስ ብሎ ሲከፍት ለካልዲስ እንግዲህ ስሙን ወይም ትሬድማርኩን ላላት ግለሰብ መክፈል ያለበትን ክፍያ ይከፍላል ማለት ነው። ስለዚህ እንግዲህ ባለቤቷ ደግሞ ትመጣና እናንተ ልትከፍቱ ያሰባችሁበትን ቦታ ስታንዳርዱን ታያለች። የምትጠቀሙበትን ማቴሪያል በእሷ ስታንዳርድ መሆን መቻል አለበት። ስለዚህ ክፍያ ሜቢ በየአመቱ ልከፍል እችላለሁ። በአመት ለምሳሌ 10 ሚሊዮን ብነጋገር ለትሬድ ማርኳ 10 ሚሊዮን ብር እከፍላለሁ ማለት ነው። በየአመቱ 10 ሚሊዮን ብር ፔይ ላደርጋት እችላለሁ። ስታንዳርዱንም ግን ምን ማድረግ አለብኝ? መጠበቅ መቻል አለብኝ። ስታንዳርዱን ባላሟላ ለአንድ አመትም ዲል ባደርግ በወር ውስጥ ስሜን ካልዲስ የሚለውን መጠቀም አልችልም ማለት ነው። ስለዚህ there is an agreement ማለት ነው። ስለዚህ በዛ አግሪመንት መሰረት ነው ፍራንቻይዝድ ሆነን ልንሰራ የምንችለው። ለፍራንቻይዝ ላደረኩበትም ለስሟም ክፍያ አለው ማለት ነው። ስለዚህ እኛ ሀገር ላይ ስንመጣ እንግዲህ በጣም ብዙ ፍራንቻይዝ የተደረጉ ሆቴሎች አሉ። ለምሳሌ ሸራተንን መውሰድ እንችላለን። ኦልሞስት ከ440 በላይ ሆቴሎች አለው በአለም ላይ። ሂልተንን የምትወስዱ ትችላላችሁ። ሂልተንን ከ6600 ፕሮፐርቲዎች ይኖሩታል በተለያየ ብራንድ ማለት ነው። ሀያት ሪጀንሲ የምትወስዱ ከ200 በላይ አለው። ራዲሰን ብሉ ብንወስደው ከ400 በላይ ይኖረዋል። ማሪዮትን ብንወስድ ከ7500
አክሮስ ቫሪየስ ብራንድስ ይኖረዋል ማለት ነው ፕሮፐርቲስ። ጎልደን ቱሊፕን ብንወስድ ከ200 በላይ አለው። ራማዳ አዲስን ብትወስዱ ከ850 በላይ አለው። ሶ ቤስት ዌስተርንን ብንወስዳቸው ማለት ነው። ሶ አሁን ሊስት ያደረኩላቸው ሆቴሎች ለምሳሌ ሸራተን፣ ሂልተን፣ ሀያት ሪጀንሲ፣ ራዲሰን ብሉ፣ ማሪየት፣ ጎልደን ቱሊፕ፣ ራማዳ፣ ቤስት ዌስተርን እነዚህ ኢትዮጵያ ውስጥ ያሉ ፍራንቻይዝድ የሆኑ ሆቴሎች ናቸው ማለት ነው። ሜቢ ስካይላይትንም ማንሳት እንችላለን፣ ግን ስካይላይት እስካሁን ድረስ ገና ኢትዮጵያ ውስጥ ብቻ ነው ያለው። ስለዚህ ወደ ሌላ ዓለማቶች እንግዲህ የሚሄድና የሚስፋፋ ከሆነ ፍራንቻይዝድ ሆቴል እየሆነ ይመጣል ማለት ነው። እስካሁን ባለኝ መረጃ ስካይላይት ፍራንቻይዝድ አይደለም ማለት ነው። ሶ እንግዲህ ቤዝድ ኦን ኦውነርሺፕ በቼይን ሆቴሎችን በዚህ መክፈል እንችላለን ማለት ነው። ስለዚህ ከማኔጅመንትም አንጻር ስናየው ልዩነት አለው ማለት ነው። እንግዲህ ቼይን ሆቴል ሲባል እንግዲህ ማኔጅ የሚያደርገው አለ ማለት ነው። የሆነ ሀገር ላይ ሊኖር ይችላል። እዛ ሀገር ላይ ያለው ሆቴል ሁሉንም ሆቴሎች ምን ያደርጋል? ይቆጣጠራል ማለት ነው። ማኔጅ ያደርጋል ማለት ነው። ይህንን ሆቴል ነው ቼይን ብለን የምንለው ማለት ነው። ሌላው ቤዝድ ኦን ቲም ነው። እንግዲህ ቤዝድ ኦን ቲም ብዬ ስል አንደኛው ሜቢ ሄሪቴጅ ሆቴሎች ሊኖሩ ይችላሉ ማለት ነው። እንግዲህ ቤዝድ ኦን ቲም ኢፍ ዩ አር ኢንስፓየርድ ባይ ሂስትሪ ማለት ነው። እንግዲህ በካልቸርም ሊሆን ይችላል፣ በሌሎች ነገሮችም በማየት ሆቴሎችን እንከፋፍላቸው እንችላለን ማለት ነው። ለምሳሌ ሄሪቴጅ ሆቴልስ ብዬ ስል ቢልዲንግ ኦር ስትራክቸር ዛት አር ሂስቶሪካል ኦር ካልቸራል ሲግኒፊካንት ካላቸው። ለምሳሌ ትንሽ አለፍ ላድርገውና ላሳያችሁ። አሁን ጣይቱ ሆቴልን ብንወስደው እንግዲህ ይሄ ሂስቶሪካሊም ታሪክ ያለው ነው ማለት ነው፣ ከቢልዲንግም አንጻር ማለት ነው። ስለዚህ ጣይቱ ኢዝ ኤ ጉድ ኤግዛምፕል ኦፍ ሄሪቴጅ ሆቴል ብለን መውሰድ እንችላለን ማለት ነው። ሜቢ ሁለተኛ ላይ ያለው ኢኮቴልስ ነው። ሜቢ ቅድም ኢንቫይሮንመንታሊ ፍሬንድሊ ከሚለው አንጻር እዛ ላይም ስላወራችሁ ክላሲፊኬሽኑ ላይ እዚህ ላይ ማስገባት እንችላለን። ያ በድጋሚ ሊስት ያደረኩት ነው፣ እሱን እዩት። ሌላኛው ቡቲክ ሆቴልስ ናቸው። እንግዲህ ቡቲክ ሆቴሎች የሚባሉ አሉ። እነዚህ ቡቲክ ሆቴሎች የሚባሉት these hotel are small hotels focused on stylish design decor ናቸው ማለት ነው። ስታይሊሽ የሆኑ በደንብ ዲዛይን የተደረጉ ሆቴል አይነቶችን we call it boutique hotels ብለን እንላቸዋለን። so these hotels are quite expensive ናቸው የሚሆኑት ማለት ነው። ለምን? they are stylish designed ናቸው። ስታይሊሽ ዲዛይን ስለሆኑ quite expensive መሆናቸው ምንም ጥያቄ የለውም ማለት ነው። ሌላኛው የሆቴል አይነት ሜቢ ስፓ ሆቴልስ ነው። ስፓ ስፓ ብዬ ስንል እንግዲህ አይምራችሁን የሚመጣ ነገር አለ። ስለዚህ ከሪላክሴሽን አንጻር አይደለ ነው ነገሮችን የምናየው ማለት ነው። ስለዚህ ስፓ ፋሲሊቲዎች ይኖሩታል ማለት ነው። ስቲም፣ ሞሮኮ፣ ሳሙና፣ ማሳጅ፣ ፊትነስ ሴንተርስ፣ ዮጋ ትሬኒንጎችን ሊኖሩ ይችላሉ። የተለያዩ ነገሮችን ይይዛል። ሶ the main purpose is for relaxation ከሆነ we call it spa hotels ማለት ነው። ስፓ ሆቴልስ ብዬ ስል እንግዲህ ዋናው ሪላክሴሽንም ቢሆን there must be an accommodation and food and beverage service ማለት ነው። እንግዲህ የአልጋና የምግብ አገልግሎትንም አካቶ መያዝ ይጠበቅበታል ማለት ነው። ስለዚህ ቤዝድ ኦን ቲም ሆቴሎችን በዚህ መልኩ ከፍለን ማየት እንችላለን ማለት ነው። ሌላኛው ቤዝድ ኦን the length of stay ማየት እንችላለን። በሌንግዝ ኦፍ ስቴይ እንግዲህ for very short stay
የምንጠቀምበት ትራንዚት ሆቴሎች አሉ ማለት ነው። እንግዲህ ቅድም እንዳልኳችሁ ኤርፖርት ሆቴል ላይ ትራንዚት እንግዶች ሊሆኑ ይችላሉ ብያለሁ። ትራንዚት እንግዶች ከሆኑ ቆይታቸው a day or lessም ሊሆን ይችላል ማለት ነው። ቆይታቸው አጭር ለሆኑ እንግዶች የምንጠቀማቸው የሆቴል አይነቶች we call it ትራንዚት ሆቴልስ ብለን የምንላቸው አሉ። ሌላኛው ኤክስቴንድድ ስቴይ ሆቴሎች የሚባሉ አሉ። እንግዲህ ኤክስቴንድድ ብዬ ስል ያው at the names implies ኤክስቴንድ ማድረግ አለብን አለ few days to a week ሊሆን ይችላል፣ ከዛም በላይ ሊሆን ይችላል ማለት ነው። ስለዚህ ያ ደግሞ ሲሆን እንግዲህ ሰዎች የላውንደሪ፣ ኪችን፣ ሌሎች ፋሲሊቲዎችንም ሊኖራቸው ይፈለጋል ማለት ነው። በመጨረሻ የምናየው ሬዚደንሻል ወይንም አፓርትመንት ሆቴሎች ናቸው። እንግዲህ ሬዚደንሻል ወይንም አፓርትመንት ብዬ ስል እንግዲህ ቆይታው አንድ ሰው ረጅም ሊሆን የሚችለው ማለት ነው። ሞር ዛን 6 መንዝም ሊሆን ይችላል፣ የይርም ሊሆን ይችላል፣ ሞር ዛን የይርም ሊሆን ይችላል ማለት ነው። ስለዚህ ክፍያም እዚህ ጋር ሲፈጸም እንግዲህ የ3 ወር፣ የ6 ወር ወይ የዓመትም ተነጋግሮ በዛ መሰረት ነው ሊሆን የሚችለው ማለት ነው። ስለዚህ ሬዚደንሻል ወይንም አፓርትመንት ሆቴል ከሆነ እንግዲህ ሰውየው ረጅም ጊዜ የሚቆይ ከሆነ እንግዲህ ያለበት ሩም ውስጥ እንግዲህ ሳሎን፣ ቤት፣ ሊቪንግ ሩም ሊኖረው ይገባል፣ ኪችን ሊኖረው ይገባል። ለምን ረጅም ጊዜ ስለሚቆይ አብስሎ ፕሪፔር አድርጎ እንዲበላ፣ ቁጭ ብሎ የተለያዩ ነገሮችን እንዲያይ። ስለዚህ ሰፋ ያለ ኤሪያ የያዙ ሆቴሎች ናቸው የሚሆኑት ማለት ነው። እነዚህ አይነት ሆቴሎችን we call it ሬዚደንሻል ወይንም አፓርትመንት ሆቴል ብለን እንላቸዋለን ማለት ነው። ስለዚህ ሌሎችን ታይፕስ ኦፍ ሆቴሎች አሉ። ሜቢ እዚህ ጋር አጠር ላድርገውና እስከዚህ ብዬ ነው ያቀርኩትኝ። ቀጣዩን ቪዲዮ እለቅላችኋለሁ። ስላዳመጣችሁኝ አመሰግናለሁ።